እንግሊዝኛ ማወቅ ከፈለጋችሁ እንደነዚህ አይነት ጥያቄዎች መስራት ግዴታ ነው። blank is our teacher over there. blank is our teacher over there. this, that, das, those የትኛውን መልስ ኮሜንት ላይ አስቀምጡልኝ። ኦኬ በመጀመሪያ this ማለት ይህ ወይም ደግሞ ይቺ ማለት ነው። ሶ ለምሳሌ የሆነ ነገር ይሄ የኔ ነው ስትሉ this is my marker ነው የምትሉት። ሶ this ማለት ይህ ነው ግን አንድ ነገር ነው ወይም ደግሞ ሲንጉላር ለሆነ ነገር ነው። የኔ ቦታ ነው ብሉኝ። this is my spot or this is my place. This is my spot. This is my place. እህቴ ነች በሉኝ። this is my sister. this is my sister. This is my sister. ሁለተኛው ደግሞ this የምትጠቀሙበት ሁለቱም ሰዎች ስታስተዋውቁ መሊክ ኬቨን ይባላል። ኬቨን መሊክ ትባላለች ትሉ መሊክ this is ኬቨን ኬቨን this is መሊክ ብላችሁ ነው የምታስተዋውቁት ማለት ነው። ኦኬ that ማለት ደግሞ አንድ ነገር ሆኖ ቦታው ረቅ ያለ ከሆነ ያ ወይም ደግሞ ያችን እንዳለ ማለት ነው። ሶ ጥያቄው ምንድነው የሚለው blank is our teacher over there. blank is our teacher over there. ሶ there የሚለው ቦታው እንደራቀ ስለሚያሳይ ምን መውሰድ አለበት? ዳ መውሰድ አለበት። that is our teacher over there. እዛ ያለው መምህራችን ነው ስንል ነው። this እና that ይሄ ነው ልዩነታቸው። ፓስት ማድረግ ሲፈልጉ ሁለቱም was መውሰድ አለባቸው። ለምሳሌ የኔ መኪና ነበር that was my car. that was my car. እህቴ ነበረች ወይ that was my sister. that was my sister. That was my sister. ኦኬ ያ የኔ ጥፋት ነበር ወይ that was my mistake. It was my mistake. ደስ እና ዶስ ደግሞ ልዩነታቸው ደስ ማለት እዚህ ሆኖ ሁለትና ከሁለት በላይ ሲሆኑ ምን እንላለን? ደስ ማለት ነው። ሶ እነዚህ ማለት ነው። እነዚህ ቤተሰቦች ናቸው ወይ these are my family. these are my family. These are my family. የኔ መኪኖች ናቸው እነዚህ በሉኝ። those are my car. those are my car. those ደግሞ ማለት እዛ ሆኖ ቦታው ራቅ ያለ ሆኖ እነዛ ስንል ነው። ለምሳሌ እነዛ ላምቦርጊኒዎች ናቸው። those are my lamborghini. those are my lamborghini. ሶ ፓስት ማድረግ ደግሞ ስትፈልጉ were ነው የምትጠቀሙት። were ለምሳሌ ኮሜንት ላይ ገብታችሁ የመጀመሪያው ጥያቄ እነዚህ ጫማዎች ነበሩ በሉኝ፣ እነዚህ አጥራቶች ነበሩ በሉኝ። ጥያቄ ካላችሁ ኮሜንት ላይ አስገቡልኝ። see ya, follow for more.